السلام عليكم ورحمة الله وبركاته. ኢትዮጵያኖች እንዴት ናችሁ? ይሄንን መልእክት ደግሞ ወደ ስደት ለመምጣት ለሚያስቡ ወንድሞቼ ማለት ነው። ያው ብዙ ጊዜ ለምሳሌ ወደ ስደት ላይ ያለ ሰው ብዙ ጊዜ እንደምናየው በስራ ላይ የሆነ የሚሰራውን ስራ ምናምን አይደለም በጣም ምን ያክል ስራ ምን አይነት እንትን እንዳለ ምናምን አያውቅም። ለምን ማንኛውም ሰው ደግሞ እዚህ ጋር የሚለቅ ለምሳሌ በቀየና ወይ የሆነ ቀን ፏባለ ሰዓት ምናምን ፎቶ ይለቃል። የሚሰራው ስራ ግን ሽንት ቤት ሊያዝ ይችላል፣ የግመልም የሆነ ሽንት ሊያነሳ ይችላል። በቃ በተለያዩ ቆሻሻ ስራዎችን ነው የሚሰራው። ግን የሆነ ቀን በቃ ልብስ ዝንጥ ምናምን ብሎ ምናምን ነገር ፕሮፋይል ወይ ፌስቡክ ላይ ይለቃል። በዛ ምክንያት ደግሞ እዛ ያለ ሰው ወደዚህ ለመምጣት በቃ ሀሳብ ወደዚህ ይሆንበታል ማለት ነው። እዚህ ሲመጣ ግን የሆነ ሌላ ነገር ነው፣ በቃ የሆነ ሌላ ውስጥ የገባ ነው የሚመስለው። መምጣቱ ችግር የለውም፣ ግን በመጀመሪያ ስትመጡ ያለውን ነገር በደንብ ማወቅ አለባችሁ። እዚህ ሀገር በጣም ከባድ ነው፣ ግን ጠንካራ የሆናችሁ ሰው ይሄንን አውቃችሁ እንድትመጡ። እዚህ ሀገር በጣም ከባድ ነው፣ የትኛውም ስደት ላይ። እዚህ ጋር የአባታችን ሱቅ የለም ወይ የእህታችን ሱቅ የለም። መተክ የምትገባው ወይ እንትን እርሻ ቦታ ነው ወይም ደግሞ በቃ ካጋጠመክ ወይም ደግሞ የሆነ እንደዚህ ማርኬት አካባቢ ነው፣ ገጠራማ ቦታ ነው የምትሰራው። በቃ ምንም ሱቅ ማይገኝበት። ይሄንን ደግሞ ግዴታ አስረግጬ ነው የሚነግርህ። ስለዚህ መተክ እንደዚህ ሙቀት አስቸገረኝ፣ ሁለተኛ ደግሞ በቃ የተለያዩ ለምሳሌ እንደዚህ በቃ ስራ እንደዚህ ያስጠላል፣ ዱባይ እንደዚህ ነች ምናምን ብለህ ልታማረር ከሆነ አስረግጬ ነው የምነግርህ እንዳትመጣ። የትኛውንም ስራ እሰራለሁ እኔ ያናፈቀኝ ስራ ነው እኔ የምፈልገው መላውን ነው ምትል ነገር ከሆነ በህጋዊ መንገድ መምጣት ትችላለህ። እሱንም በህጋዊ መንገድ። በህገ ወጥ ከሆነ ግን ያው ቻንስክ ነው፣ ወይ ትበላለህ ወይ ትበላለህ። ይሄ ያለ ነገር ነው፣ አስረግጬ ነው የምነግርህ። ስለዚህ እና አንዳንድ ብዙ ጊዜ ለምሳሌ እዚህ ከደረሱ በኋላ ዱባይ እንደዚህ ነች በቃ ምናምን ወጥቶ ቪዲዮ ይሰራሉ። እና ስታስበው አንተ በቃ ዝም ብለህ እንትን መኪና ወይስ መኪና ውስጥ ተቀምጠህ ወይም ደግሞ በቃ አረቢያ መጅሊስ ላይ ቁጭ ብለህ ምናምን በር ልቆጥር መስሎህ ነበር እንዴ? እስኪ ንገረኝ። ወይስ ኧረ አንዳንዴ በጣም ትገርሙኛላችሁ። አባቴ ዝም ብለህ ተጠግረህ ልትጠገረር ነው ያሰብከው። ደግሞ ዝም ብለህ ልትጠገረና ሁለተኛ ሲቀጥል ደግሞ ለምሳሌ የሆነ ከፍታ ላይ ያሉ ሰዎችን ስታዩ ለምሳሌ በራሳቸውም ተቋቁሞ የወጡት ወይም ደግሞ 5 ዓመት 6 ዓመት ሰርተው በራሳቸው ሊወጡ ይችላሉ። ወይም ደግሞ ሲስተር ነገር ወይም ደግሞ ምስት ነገር በመጀመሪያ ካለቻቸው እሷን ተጭኖ ምናምን ነገር መሰላሉን ከፍ ሊሉ ይችላሉ።